እኔ አንቺ መውደዴ ለአንቺ ማሰቤ ለአንቺ መጨነቄ ምናምን ነገር ወደፊት ነው የምታየው። ተረዳሽኝ አይደለ? ትላንትና እኔ ቅቤ ቀብተሽ እንደመጣሽ አክት አታድርጊ። ገባሽ? በጣም ነው የጎዳሽኝ፣ በጣም ነው የሰበርሽኝ። አሁን ለገባሁበት ህይወት ወድጄም ልግባ ተገድጄም ልግባ እንዴትም ልግባበት ምክንያቱ አንቺ ነሽ። ተረዳሽኝ? በማንም ምክንያት አለ እንደዚህ አይነት ህይወት ውስጥ የገባሁት። በሁለት ዓመት ልዩነት እኮ ሌላ ሴት ቀለበት ማድረግ እኮ ፈልጌው አይደለም። ተረዳሽኝ? ያለሁበት ሲቹዌሽን ነው። ጥለሽኝ የሄድሽበት ቦታ ነው። ቢያንስ ለእኔ ስሜት አትጨነቂ። አዲስ ህይወት ስለመጀመር ነው። አዲስ ህይወት ጀምሬያለሁ ነው። አዲስ ህይወት ጀምረሻል። ለምን ደግሞ እንደዚህ ሆንሽ? ደስተኛ አላደረገሽም? ሰላም አልሰጠሽም? አዲስ ህይወት ምን ሆነሽ ነው እንደዚህ የምትሆን? ደስተኛ ካልሆንሽ ታዩ በቃ ደስተኛ ማያደርግሽ ከሆነ ለምን አትይው? ደስተኛ ያደርገኛል። አንተ አትፈልግም። ታመሻል። እያየሁሽ ነው። ታመሻል። ደስተኛ አላደረገሽም። ደስተኛ አልፈልግም። መሬት ላይ አድርገው። ስርዓት ይኑርሽ። አስጠጋልኝ ያለ ስርዓት ይኑርሽ። በቃ አድርጊ ዝም ብለሽ አንተ ገለቀ መቼም ቢሆን ማለት ነው